የገባበትን ማወቅ እንፈልጋለን። እህታችን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ እኮ የአንቺው ቢሮ ራሱ ውዴ፣ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት? እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? ለእሱም ልሞግትልሽ አይደለም። እሱንም ቢሆን በጠጋ ቅዳሩን ይይዛል። እኔ አይመለከተኝም በሱ ጉዳይ ልሞግትለትም። ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመባሩ የመወሰኑ ጉዳይ ላይ ሲስማማ የታለ በረሶች ምን አሉሽ? ስልክ ላይ አልመለሱልኝ። ደውላለሁ ቀጥታ ይደውላል፣ ይሞ ይደውላል። ታሪክ አይከፍቱ ስልክ አልመለሰም አለ። ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ። ዝም ብሎ ለቤተሰብ ፍቃድ ሬሳው የት ነበር? ከዛ በፊት ያው የት ነበረ? በሪያድ ነው። ልጅቷ ድማም ናት አይደል? ያቺ ሌላ ስራ ስልክ አለ ኦቨር ስልክ ልብኝ ወላሂ መልስ ልስጣቸው ሻይ ሳትጠብቂ ነው የገባሁት። እሺ ችግር የለውም የኔ ውድ። ግን ልጅቷ ተጫወት ነው እሱ ነው እያሸነን እንደዚህ ዝም ብለን እያጨመቅን ዝም ብለን ብንቀመጥ ያው ነው። ሙሉ ኢንፎርሜሽን በተደረሰ ሰጥቼሻለሁኝ። ያላ በይና ምን ይደረግ ብሎሽ አይደለም የኔ ውድ። ልጅ ነው በጣም ያሳዝናል እኮ ነገሩ። ለዘመዶቿ ሰምተዋል። መዳም ቤት ሆነ ስትሰቃይ እንደነበረ ቪዲዮ አልሰማም። እነሱ ሰምተዋል። እሪ ያላሉ ወላሂ። ደማም ነች እንዴ ልጅቷ? ደማም ነበረች ውዴ? ደማም ነበረች። ሬሳው ሴት ነበረ በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ነበር። እሺ እንግዲህ ያው ምን ይደረግ፣ አላህ ያመጣው መቀበለው። ምን እናደርጋለን? እሺ በቃ ስራ ስሪ፣ ችግር የለውም። እሺ ሀቢባ ሌላ ኢንፎርሜሽን ደግሞ ማለት ነው። ይቅርታ አድርጉልኝ ግን የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር ነው። አይ ብዙ እኔ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያን። እርግጠኛ ናችሁ ይህን ነገር? እርግጠኛ ነው። መዲናና መካ በስተቀር አዎ። ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ የማውቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላውቅም፣ ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማውቀው አብዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ መዲና ተጠየቅ ቀበሩ ያለ መዲና በህግ እንዲ መዲና አንድ አስተርጓሚ ናት። ከሱ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገሮች የቤተሰብ እኮ እሷ ነች። አስተርጓሚዎቹ ሳይጨምር ተቀርባ አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዲህ የተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ። ቆይ ኤጀንቷን እየላኩላት ነው። ራካሲ ሜሃረኬኛ ማል መዱብሲሲ ሸዋዬ
ወላሂ እናትዮ ተንገላታች። ሁለት ሞት ነው ንጉሴ ሙይትራ ካሳ ሁለት ሞት ነው። ዱበተን ማዘሪ ትመጣልኛለች ብላ ሬሳዋ ይመጣልኛል አስክሬኗ ይመጣልኛል ብላ ተሰቃይታ ስንት ቦታ ሄዳ ውጭ ጉዳይ ስንት ቦታ ሄዳ ወረቀት ጨርሳ ልካ ልጅሽ ተቀብራለች። ሁለት ሞት ነው። አስክሬኗ ወጥቶ ይላክላት። Uummanni Itoophiyaa guutuu sii dhaga'ee jira. Uummanni Itoophiyaa sii dhaga'ee jira. Sagalee kee biraa namnu abshir ishii jabaadhu. Ishi dogo ishi jiraadhu ishi nu jiraadhu ilmako du'aan ishee akkana qaqqabu adaraa sagalee naa godha. Anumti ishee saaxinii ishee akka qaqqabu ilmako. Wayne abbay አዩ ቶምቦይና ሰበራይ ሰብራር ባይዛችሁ አይባችሁ ተስፋዬ ስልኩ እንትን አይደለም እናቴ ተስፋዬ እንትን ይበል ለሙባረክ ይደውለት ያ ባይንሽ ባለቤት ግባት አልችልም ብላ አራቱን ላከችልኝ። ሶ ወይ ቀጥታ መደወል ይወብድ ይሆን ኦሪ ቀጥታ እንደውል በጣም ሰው ይጋሉ በውዬ ደግሞ ሲያሻሽልኝም ይጠሩልን የኤጀንሲው ስም እዚህ ይጋለጥልን። ነገም ሌላ ሰው የኤጀንሲው ስም አልፋሪድ ነው። አልፋሪድ ነው የኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። እሺ አልፋሪድ ነው። ቆይ ነው እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድነው ስሙ? እሺ ኢትዮጵያ ኢንተርሊንክ ነው። ኦኬ እሺ የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱን ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩለት ለሙባረክ ይላክልኝ። እሺ እንልካለሁ። እሺ ክርስቲያን ኮኔክስ እሺ አሁን ነው ምን ለሙቤ እንላክ? አው ለሙቤ ላኩ። ማነው ኻሊድ ክርስቲያን የሆኑ ሰው ሳይቀበርም እያሉ ነው ኮመንት ላይ ምን ትያለሽ? እዚህ መካና መዲና ላይ ብቻ ነው የማይቻለው። አሁን አቤባ እናትየው እና ባልየው ቤተሰብ አባት ያለው ሰው ልጄ አገር መታ ዘመድ አዝማድ ባለበት ቦታ ትቀበር ማለት እና እዛ ያስቀብር ማለት ይገናኛል? ሰዎች አይገናኝም። ታዲያ በቃ አስክሬኑ ወጥቶ እንዲገባ ኤጀንሲው ማድረግ ይችላል፣ ያድርግላቸው። ሁለተኛው ደግሞ እንዴት ነው የሞተችው? አሟሟቷን ማጣራት አለብሽ። በቃ እሱን ነው እኮ የምንጠይቀው። አሁን ኤጀንሲ ምንጣና ሀቢባ ይቅርታ አንዴ ይኸውልሽ፣ እኛ ውክልና የሰጠን እኮ ተስፋዬ ውክልና የሰጣት ለመዲና ሚያዚያ 6 የተጻፈ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልዕክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን ለምንድን ነው እንደዚህ ሆነ ብለን እንደገና ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በገሳ በኩል ልክ ይለታለሁ። እኛ ትቀበር የሚል አጻፍንም አስመስሎ ጽፎ የተስፋዬ ፊርማ አስመስሎ ጽፎ ካልሆነ በስተቀር ሬሳ ይምጣልን እዚህ በኢትዮጵያ በሀገሯ ትቀበር ነው ያልነው። ይሄንን ኬት እንዳመጣችና ያንን እንዳነበበች ሰላምም ቅድም እንደዛ ስታወራ እኔ ጌስት ላይ ነበርኩ እየሰማሁት ነበር። እሷም ኬት እንዳመጣች አሁንም በቃ የእህታችን የልጃችን ሬሳ ይምጣና በሀገሯ ትቀበር። የእኛ ጥያቄ ይሄ ነው። እዛ ቅበሩልን አላልንም።
ከየት እንዳመጡና ለምን ባለፈውም እኮ በ21 የጻፍነው ደብዳቤ በሚያዝያ 6 ላይ የጻፍነውን ደብዳቤ እኮ አስመልክተን ከውጭ ጉዳይ ሚኒስትር ስንጽፍ እኛ ምንድን ነው ያልነው? እንዴት እንደሞተች ለምን እኛ ሳንፈቀድ በዛ እንደተቀበረች ይሄ ትክክለኛ መረጃ ለእኛ ይምጣልን ነው ያልነው። አቦ ሰምተሽኛል? አዎ ሰምቼ ካለሁ ኔትወርካችሁ ትንሽ እየያዛችሁ ነው። ኔትወርካቸው እየያዛችሁ ነው። ኤጀንሲው ጋር ሳውዲ ቀጥታ ልደውል ነው። የቀጥታ ከመጀመሪያም ጀምሮ የተናገረ ቃላት ሁሉ ውሸት ነው፣ ፌክ ነው የሰሩብን። እኛ ትቀበር የሚል ቃላት አልተናገርንም እያሉ ነው። ይሄው እናቷም ባለቤቱም አላለም። ጀን ኤጋን ጅራኒ ና ዱፍትሬን ፍሽ ጀደን ኤጋ ጅራ ከነጀቹን ቀሙ ከነጀቹን ቀሙ አክት ዱቴስ አክት ኦፈንፍቴስ ማለከታተ ወጅኑ ዱፉ ቀባ ምን እንደሆነች ራሷን እንዴት እንደሰቀለች እንደገደለች ተያይዞ አብሮ እንዲመጣልን ሬሳ እየጠበቅን እንጂ እንድትቀበር ፍቃድ አልሰጠንም እኮ። ደብዳቤው እኮ እጅ ላይ አለ እኮ። ደብዳቤው እኮ አስክሬኑ ይላክልን ነው የሚለው እና ኤጀንሲው መጥቶ በዚህ ጉዳይ ምላሽ መስጠት አለበት። አንዴ ልደውል፣ እኔ ቢሮው ልደውል። ምክንያቱም በዋትሳፕ 2 ራይት ሆኗል እያዩ እየመለሱ ስላልሆነ እስኪ ዳይሬክት ልደውል። ለምን መልሳሉ? አይመልሱም እነሱ